ሰላም ውድ የአማን ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሚገርም ብሎግ ተከስተናል ማለት ነው። የት ነው የምንገኘው? ዱባይ ሞል ነው። ዱባይ አንደኛውና ልዩ ቅንጡ ሌክዠሪ በጣም ለማየት የሚያሳሳና የሚያጓጓው ሞል ነው። ተከታተሉ። ያው እንግዲህ ከወዲሁ ለመግለጽ ያክል ሙሉ ለሙሉ ዱባይ ሞል ላናሳያችሁ እንችላለን። ምክንያቱም በጣም ሰፊ ከመሆኑ የተነሳ ያው ሰዓታችን ያለን ሰዓት ያልቅብናል። እንግዲህ በቻልነው አቅም እናሳያችኋለን። አሪፍና ለእናንተ ወሳኝ ጠቃሚ ነው የምንለውን ነገር እናሳያችኋለን። ተከታተሉ። እንግዲህ አሁንም ጉብኝታችን እንደቀጠለ ነው። ዱባይ ሞል በጣም ሰፊና የሚገርም ከመሆኑ የተነሳ በእግራችን እንግዲህ ዞረን የምንጨርሰው አይመስለኝም። እዚህ ጋር እንግዲህ እንደተለመደው ካሜራማናችን አለች። ዴባ ያራዳ ልጅ ካሜራማናችን ነች። እንግዲህ እንደምታዩት ነው። በጣም የሚገርም ነው። በውስጡ ብዙ አይነት የገበያ ማዕከሎች አሉ። በጣም ብዙ አይነት ነገሮች አሉ። በጣም ውድ የሆኑ ብራንዶች አሉ። እነ ጉቺ ብራንዶች፣ ሮሌክስ፣ የተለያዩ በጣም ብዙ አይነት እንትኖች አሉ። ያው እንግዲህ መጣችሁ ዱባይን ለጉብኝት የምታዩ ሰዎች ዱባይ ሞል እንድትጎበኙ ሪኮመንድ እናደርጋለን። እንግዲህ እንደምታዩት በጣም የሚገራርሙ እንትኖችን ለማየት እየሞከርን ነው፣ እያየንም ነው ያለ ነው። ነገር ግን ያው ውስጥ ላይ ቪዲዮ እንትን አይልም። ይሄ ሱቆቹ ውስጥ የተለያዩ ሱቆች አሉ እንደነገርኳችሁ። እነሱ ውስጥ ቪዲዮ መቅረጽ አይፈቀድም። ምርትና አገልግሎታችንን ሌላ ሰው ፕሮሞት እንዲያደርገው አንፈልግም። የራሳችን የቲክቶክ እና የዩቲዩብ ቻናል አለን። እኛ ብቻ ነን ፕሮሞት ማድረግ የምንፈልገው ነው ያሉት። እንግዲህ ያው ቢፈቀድ አሪፍ ነበረ፣ ለማሳየት እንሞክር ነበረ። ነገር ግን ያው ስለማይፈቀድ ምንም ማድረግ አንችልም። እንግዲህ ዙረታችንን እንደቀጠልን ነው። እንግዲህ ያው እንደምታዩት ነው። እንግዲህ ያው ላይክ በዚህ መልኩ ይሄንን ይመስላል። በጣም ደስ የሚልና የሚገርም ሞል ነው። በጣም ደስ የሚል ያው ዱባይ ውስጥ ካሉ ሞሎች ውስጥ አንደኛው እንግዲህ ዱባይ ሞል ነው። በስፋት ትልቁና አንደኛው ዱባይ ሞል ነው። ያው መጣችሁ እንድትጎበኙት ሪኮመንድ እናደርጋለን። ቀጣይ ደግሞ የት ሂደን ቪዲዮ እንስራላችሁ የሚለውን ነገር ያው እንትን በሉ አስቡበትና ዱባይ ውስጥ የሚገኝ ቦታ ኮሜንት አስቀምጡልን። አሁን ደግሞ እንግዲህ ፋሚሊዎች የምናሳያችሁ በጣም የሚያምር ቦታ ነው። የማትጠብቁት የማትገምቱት የሚለው ነገር ያስታውሰናል። በጣም የማትጠብቁት የማትገምቱትን ቦታ ነው የምናሳያችሁ። ሌትስ ጎ ተከተሉን። ያው እንግዲህ እንደተለመደው ሁልጊዜም ብሎግ እንሰራላችኋለን። ይህንን የዩቲዩብ አካውንት ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እንደዚህ በማድረግ ነው የምታበረታቱን። ዱባይ ውስጥ እንድናሳያችሁ የምትፈልጉት ማንኛውም አይነት ቦታ ካለ ኮሜንት ላይ ብቻ በመጻፍ ከእናንተ ምንም አይጠበቅም። ሂደን እኛ እናሳያችኋለን። ዱባይ ላይ የምትፈልጉት ነገር ካለም ሂደን እናሳያችኋለን። አድሬሱንም እናስቀምጥላችኋለን። ተከታተሉ። ደግሞ እንደምትመለከቱት የአሳዎችን ስብስብ እናገኛለን። እዚህ ውስጥ የተለያዩ የአሳ ዝርያዎች እንግዲህ እናያለን። ተመልከቱ። ከትንሽ እስከ ትልቅ አሳዎችን እናያለን። ተመልከቱ። ያው እንግዲህ ሁላችሁም መጣችሁ እንድትጎበኙት ሪኮመንድ እናደርጋለን። ውድ የዩቲዩብ ቤተሰቦች እንግዲህ በዚህ አጋጣሚ ውድ የአማን ቲዩብ ቤተሰቦች እንግዲህ የዩቲዩብ አካውንታችንን ሰብስክራይብ በማድረግ ተበረታቱን እየጠየቅ ወደ ዱባይ በየትኛውም አጋጣሚ የምትመጡ ሰዎች ደግሞ ይህንን የዱባይ ሞል ጎብኝታችሁ እንድትመለሱ ስንል ሪኮመንድ እናደርጋለን። እንግዲህ ያላሳየናችሁ በጣም ብዙ ነገሮች ይኖራሉ። ለማሳየት እንሞክራለን በከፊል። እንግዲህ እንደምታዩት በጣም ተፈጥሮን አለማድነቅ አይቻልም። እንግዲህ ያው የተፈጥሮ ነገር ቢሆንም ይሄ የምናየው አሳ ነገር ግን ያው ደግሞ እዚህ ሀገር ላይ የተጠቀሙት ቴክኖሎጂና ይህን ፕሌስ ለመስራት እኛን ለማስደመም ያደረጉትን ጥረት በዚህ አጋጣሚ
ሳናደንቅ አናልፍም። በጣም ደስ የሚል ቦታ ነው፣ ወደነዋል። እንግዲህ እዚህ ጋር ከካሜራማናችን ጋር ደክሞን ቁሙን ነው ዙረን ደከመንና እዚህ ጋር ትንሽ ረፍት እናደርግ ብለን ቆመን ነው። ዴቭ እንዴት አየው ዱባይ ሞል? ዱባይ ሞል በጣም የሚገርም ፕለስ ነው። በቃ በጣም ብዙ የሚገራርሙ ለማየት የሚያሳሱ አሳዎቹ ላይ ያሉበት ነው። በጣም የአሳዎቹ ነገር ያው ጠብሰን ካልበላናቸው ብለን ነበረ። እንግዲህ ያው ደግሞ እዚሁ ተይዘን ብለን ነው ትተነዋል። እንግዲህ ያው ግን መጣችሁ ጎብኙት፣ ሪኮመንድ እናደርጋቸዋለን። በጣም የምር በጣም ያው እኔ በግሌ በጣም ወድጄዋለሁ ዱባይ ሞል። በጣም እኔ ራሱ በጣም ያው እንግዲህ በከፊልም ቢሆን ዱባይ ሞልን ለማሳየት ሞክረናል። በጣም ብዙ የገበያ ማዕከሎች፣ በጣም ብዙ ሾፖች ያሉበት ሞል ነው። በጣም ትልቅ ከመሆኑ አንፃር ዞረን ያው ያላሳየናችሁን ቪዲዮ አለ፣ ምክንያቱም ብዙ መንገዱ ይበዛል። በትንሹም ቢሆን ለማሳየት ሞክረናል። ኔክስት ቪዲዮ ላይ ደግሞ እንድናሳያችሁ የምትፈልጉ ቦታ ካለ ኮሜንት ላይ ጻፉልኝ። ውድ የዩቲዩብ ቤተሰቦቼ እንዲሁም ውድ የቲክቶክ ቤተሰቦቼ አካውንቴን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጆይን እያደረጋችሁ ተቀላቀሉ። እናመሰግናለን። እንወዳችኋለን። ዋላ